ሰላም እንዴት ናችሁ? ይሄ በምስሉ ላይ የምትመለከቱት የኢትዮ ፎረም የዜናና የወቅታዊ ቻናል በአሁኑ ሰዓት እንግዲህ ተዘግቷል። ቪዲዮ ከተለቀቀበትም እንግዲህ 2 ቀን ሞልቶታል። እንግዲህ ከ1.4 ሚሊዮን ሰብስክራይበር እና ከ730 ሚሊዮን ቪው በላይ ያለው የኢትዮ ፎረም ቻናል እንግዲህ በአሁኑ ወቅት እንግዲህ አደጋ እንደገጠመውና በጣም ብዙ ሰዎች ሪፖርት አድርገውበት እንዲሁም የተጠራቀመ የሪፖርት እንደሆነ እንግዲህ ጋዜጠኛው አሳውቋል። እስቲ በዝርዝር ላሳያችሁ። ቲም ለማ ስልጣን ከያዘ በኋላ ሰው ሳይገደል ወይም ሳይሞት አንድ ሳምንት አላለፈም። ከባለፉት 20 ወራት ማለት ነው። ቢያንስ በየሳምንቱ ወይ ሰው ይገደላል ወይ ሰዎች ይገደላሉ ወይ ደግሞ ሰዎች ይፈናቀላሉ። መብላት፣ መጠጣት፣ መልበስን እንደለመድን ሁሉ መሞትንም ተለማመድን እንደ ማህበረሰብ እና ተራ ክስተት ሆኖ ኢንጆይ እንድናረገው ሆነ ማለት ነው። ሰውን የሚያክል ፍጡር ሲሞት በመንግስት ሪፖርት ባለፉት 20 ወራት 2500 ህዝብ ሞቷል። ይሄ ማለት በየቀኑ ቢያንስ 4 ሰው ይገደል ነበር ማለት ነው። ብዙ ደጋፊዎችና ነቃፊዎች ያሉት የኢትዮ ፎረም ቻናል እንግዲህ በአሁኑ ሰዓት እንግዲህ በጣም በብዙዎች ከውጭ ሀገርም ከአገር ውስጥም ያሉ የሶሻል ሚዲያ ገጾች ላይ እንግዲህ በሰፊው እየተነጋገሩበት ይገኛል። እንግዲህ ይሄም እንግዲህ ታዲያ በኢትዮ ፎረም በኩል ደጋፊዎቹ እንግዲህ ትክክለኛና የህዝብን እንዲሁም ያልተነገሩ ወይም ያልታዩ እውነቶችን የሚያጋልጥ እንዲሁም ለእውነት የቆመ ሚዲያ ነው ብለው ያስባሉ። በተቃራኒው እንግዲህ ነቃፊዎቹ ደግሞ የትግራይ ወይም የባንዳ ደጋፊ ወይም የነሱን ሐሳብ የሚያራምድ ነው ብለው እንግዲህ ብዙዎች እንግዲህ አስተያየት ይሰጣሉ። እንግዲህ ቻናሉን በአሁኑ ሰዓት ታዲያ ጋዜጠኞቹ ሁለቱ ጋዜጠኞች እንዲሰጡት መግለጫ እንግዲህ ቻናላቸው እንግዲህ በአሁኑ ሰዓት አደጋ ላይ እንደወደቀ ነው እንግዲህ ያሳወቁት። እስቲ እናንተስ ኢትዮ ፎረም ምን አይነት ቻናል ነው? ኢትዮ ፎረምስ ወደ ነበረበት ተመልሶ ስራውን ይሰራል ወይስ እስከመጨረሻው ይዘጋል ብላችሁ ታስባላችሁ? ምን ሐሳብ አላችሁ? እስቲ ሰዎቹስ ጋዜጠኞቹስ እነማን ናቸው የሚለውን ላሳያችሁ። በኢትዮጵያ ውስጥ አይደለም ዓለም ላይ 2 ቋንቋ እየተናገረ አንድ ብሔር አንድ ባህል አንድ ታሪክ ተመሳሳይ የሆነ ቤተክርስቲያን ውስጥ እያስቀደሰ የሚውል በተመሳሳይ ገበያ ውስጥ የሚውል የተመሳሳይ ነገር ያለው ዓለም ላይ አላቅም። በኔ ንባብ 2 ቋንቋ እየተናገረ ነው ማለት ከትግራይና አማራ ህዝብ ውጭ 3000 ዓመት ምናምን የሚባለው ታሪክ እኮ ከየትም አይደለም ሊሰራ የሚችለው የአማራና የትግራይ ኮርስቴት ተቆጥሮ ነው። ኮርስቴት የሚባል አለ በፖለቲካል ሳይንስ። አገሩ ሲገነጣጠል ቢሆን የመጨረሻውን ስም ኢትዮጵያ የሚለውን ስም ይዘው የሚቀሩት እነዚህ አካባቢዎች ናቸው። ኢትዮ ፎረም ከተጀመረ እንግዲህ በርካታ ጊዜያትን አስቆጥሯል። ወደ ዩቲዩብ ቻናል ከመምጣቱ በፊት በትግራይ ቴሌቪዥን ተላለፍ እንደነበረ የሚታወቅ ጉዳይ ነው። በዛ ወቅት ከነበረው ትችት አንዱ ከህወሓት ከማዕከላዊ ስልጣን እየተገፋን በነበረበት ጊዜ ፕሮፓጋንዳው መልሶ ለመቆጣጠር ለያየ ሰው ሽመልስ በወርሃዊ 150 ሺህ ብር ይከፍላል የሚለው መረጃ አንዱ ነበር። ምንም እንኳን በሰነድ ያልተደገፈ ቢሆንም ኋላ ላይ እንግዲህ ኤኤንኤን ተመስርቶ በርካታ ስራዎችን ሲሰራ እንደነበረ ይታወቃል። በኤኤንኤን ላይ እንግዲህ የሰው ሽመልስ ተሳትፎ ሲያደርጉ እንደነበረ የምታውቁት ጉዳይ ነው። ከዛ በኋላ እንግዲህ ሁለቱ የኢትዮ ፎረም ዩቲዩብ ቻናልን ከጀመሩ በኋላ ከ1.4 ሚሊዮን በላይ ተከታዮችን ማፍራት ችለዋል። በቀን 2 ዜናና 1 ትንታኔ ያለማቋረጥ ለአመታት ሲሰሩ ቆይተዋል። ብዙ ሪሰርች የተደረጉና አድካሚ ስራዎችንም ለህዝብ ሲያደርሱ ነበር። ያው እንግዲህ ሁሉን ነገር እንደሰማችሁት ነው። እናንተስ ምን ሐሳባላችሁ በዚህ ጉዳይ ላይ? በሌላ ጉዳይም እንግዲህ ሰሞኑን በጣም መነጋገሪያ የሆነው የኮሜዲያን እሸቱ ዶንኪ ቲዩብ እንግዲህ የገንዘብ ቀውስ ደርሶብኛል ብሎ እንግዲህ በጣም ቪዲዮዎችን ምናምን ሰርቶ ነበረ። በአሁኑ ሰዓትም ታዲያ እንግዲህ በወር ከ2 ሚሊዮን ብር በላይ ቋሚ ገቢ እንዲኖረው ተደርጓል። እስቲ በሰፊው ላሳያችሁ። ከመክሰር አደጋ ገግሞ በአንድ ጊዜ በሚሊዮን የሚቆጠር ብር ወርሃዊ ገቢ ወደ ማግኘት የተሸጋገረው እሸቱ መለሰ በዚህ ሰዓት አስደናቂ ለውጦችን አስመዝግቧል። የታዋቂው ኮሜዲያን እሸቱ መለሰ የዩቲዩብ ቻናል ዶንኪ ቲዩብ በከባድ የበጀት እጥረት ምክንያት ሰራተኞችን ለመቀነስና ሙሉ በሙሉ የመዘጋት አደጋ እንደተደቀነበት ይፋ ማድረጉ ይታወቃል። ይህንን የፋይናንስ ቀውስ ለመሻገር እሸቱ ደጋፊዎቹ በወር $5 ክፍያ የቻናሉ ቋሚ አባል እንዲሆኑ ጥሪ አስተላልፎ ነበር። ጥሪውን ተከትሎ በውጭ ሀገር የሚኖሩ ኢትዮጵያውያን በፍጥነት አባል በመሆን ድጋፋቸውን የቸሩ ሲሆን ዩቲዩብ ተቀና
ቅናሽ የሚያደርገው ድርሻ ተቀንሶ ቻናሉ በወር ከ2 ሚሊዮን ብር በላይ ቋሚ ገቢ እንዲያገኝ አድርጎታል። ይህ ገቢ ቻናሉ ከቀጥታ ቪዲዮ እይታዎችና ከማስታወቂያ ከሚያገኘው ውጭ ተጨማሪ ዋስትና የሆነው ሲሆን ድምፃዊ ቴዲ አፍሮና ባለቤቷ መለሰት ሙጬ ያደረጉት ዳጎስ ያለ የገንዘብ ድጋፍ እንዲሁም ሌሎች ያደረጉት ድጋፍ እሸቱን ከመክሰር አደጋ እንዲወጣ አድርጎታል። አንዳንድ ጊዜ ሰዎች ሄደው ውጪ ድረስ ሄደው ማጥናት መቻል አለባቸው። እኔ የዚህ ፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም ነገር ብዬ ነው የማስበው። ምክንያቱም እኔ በዝቶብኛል። ፕሮፐርቲ ታክስ ከፍል የነበረው 20 ምናምን ሺህ 30 ምናምን ሺህ አሁን በሚሊዮን ደረጃ ስትጠየቅ በ2 በ3 ሚሊዮን ስትጠየቅ ወደምንት ምንድነው የሚያመጣው? አሁን እኔ ልሽጥም ብል ህንጻውን የሚገዛኝ የለም። ያም እንደኔው ችግር ውስጥ ሊገባ ነው። ልሽጥ ደግሞ ስትል ምንድነው ስም ማዛወሪያም ሌላ ሆኗል አሉ ታሪኩ። እና አሁን ብዙ አልሚዎች በአሁኑ ሰዓት ስታክ አድርገዋል ይመስለኛል፣ እየሸጡ አይደለም። ይሄ ነገር እንደው አንድ ሰው ስራ ከመስራቱ በፊት ፖሊሲ is the most important part ነው። አንተ ጠዋት ማታ የምትቀይረው ነገር መሆን የለበትም። ፖሊሲ ስትቀይር በዛ እንትን ውስጥ ያሉ ብዙ ሰዎች ዳሜጅ የሚያደርጉ ኦፍ ኮርስ አድቫንቴጅ የሚጠቀሙ አሉ፣ የስ ይኖራሉ፣ ግን በጣም ጥቂቶች ናቸው። በአብዛኛው ግን ፖሊሲ አንተ ኳልኩሌት አድርገህ ነው የምትመጣ። ለሚቀጥሉት 10 ዓመት 20 ዓመት ብለህ ትመጣና የሆነ ዓመት ላይ የሆነ ሳምባዲ መጥቶ ፖሊሲ እንዲቀርጫለሁ ብሎ ሲልክ ሁሉ ነገር ይጠፋል። እና በነገራችን ይሄ ችግር የሚያመጣው እኔና እናንተ እኛማ ምን መሄጃ አለን? እኛ ነዋሪዎች ነን፣ እዚህ ኢትዮጵያ ውስጥ ነዋሪዎች ነን። ግን ከውጭ የሚመጣ አይደለም፣ ከውጭ ሊመጣ እዚህ ያለው አሁን በርበሩን ያህል መውጫውን መርካቶ ነጋዴ ብታውቀው እኮ ምን ብታመጣው እኮ ብዙ ነገር ይነግርሃል። ይሄ እንትን ነጋዴ ብታመጣው እኮ ማቂመት በጣም ኢኮኖሚስት ነው እሱ። ስለ ምንድነው አሁን የእህል ዋጋ እንዲሰማ የወጣው እስቲ ተናገር ብትለው እሱ ይነግርሃል እያንዳንዱ። እዛ እንትን የተቀመጠ እኔን ብትጠይቀኝ አሁን እህል ዋጋ ለምን ተወደደ እንዲህ ሊሆን ይችላል እንደዛ ሊሆን ይችላል እልሃለሁ። ግን እዛ የሚነግደው ሰውዬ ምን መሰለህ ይላል፣ ይሄ ሞሎ የሆነ ልብስሽን የምር ሰርቶ መለወጥ የፈለገ ሰው ሲጀመር እንደዚህ አያደርግም። ልትሸጠው ነው የፈለከው፣ መጥቶ ሊሸጥ አስገምቶ ደላላ የማይሆን ብር ጠራለት። ከዛ በኋላ አለቀሰ ወድባሰው ምናምን ኤክስፔክቴሽኑ ወዲያው 1.5 ሚሊዮን ሽጦ እንደሚያፍስ ነው በቃ ያሰበው። የምር መስራት የፈለገ የሚለወጥ ሰው እንደኔና እናንተ ከታች የተነሳ ሊስትሮ የሚሰራ ሰው ይሄንን አይንቅም። ሰርተህ ነው ያመጣኸው። እኔ ሰርተህ ማምጣትህን አልናኩኝ። ሐሳቤ ገባ። ሰርተህ በላብ ስላመጣህ መጠየቅ ትችላለህ። የጠየቅበት መንገድ ግን አግባብ አይደለም። በተንኮል ነው የጠየቅ። በጣም ያናደደኝ እሱ ነው። ሰርቶ መለወጥ የሚፈልግ ሰው፣ ህይወቱ መለወጥ የሚፈልግ ሰው እንዳንተ ውሃ ላይ እየደፋ ቤተሰብ እርዱኝ ፎሎ አድርጉ የሚል ሰው እንደዚህ አይነት ባህሪ አያሳይ። እሱ ብቻ አይደለም፣ ይሄ መጥፎ መካሪ ጓደኛ የትም አያደርስም። እኔ ልንገርህ ከመሬት ነው የተነሳሁት። ከመሬት ስለተነሳሁኝ እንደኔ አፈልሶ በጉልበቱ የሚሰራ ሰው ለመርዳት በጣም ፈቃደኛ ነኝ። ከራሴ ብጨምርልህ ራሱ አይዶ ማይንድ። ሁለተኛ ለወጣችሁ ልጅ አሻንጉሊት ከራሴ ገዝቼ ልጨምርላት ነው። ሜሪና አሻንጉሊት እንግዛላት እያልኩ ፑሽ እያረኳት ነው። መስራት ትፈልጋለች ብዬ ስላሰብኩኝ ለሶስተኛ ለወጡት እንኳን እያሰብኩ ያለሁኝ ልጅ ነኝ። ምክንያቱም ተሰርቶ መለወጥ የሚፈልግ ሰው ስለማበረታታ ስለምወድ ድህነትን ስለማውቀው። እሱ ብቻ አይደለም፣ አንተ እዛው ቆመ ይሄ ሞልቢያ የሆነ ልብሳችሁን ስትል ነበር ሰምቻለሁ። እሱ ብቻ አይደለም፣ እግዚአብሔር በጣም ብዙ ነገር በቃ ይሄ ሞልቢያ የሆነ ልብሳችሁን በቃ ብቻ ይሄ የማጣጣል ሜሪ ቦንዳን የማጣጣል ልክ ቀደም እንደሰማሽ ይሄ መሬት ላይ ተነጥፎ የሚሸጥ ዕቃ ቦንዳ ሲጀመር አዲስ ዕቃ አይደለም። ፎር ዩር ኢንፎርሜሽን ቦንዳ ልብስ ማለት ሰው የተጠቀመበት ልብስ ማለት ነው። አዲስ ልብስ እንዲሆን ኤክስፔክት ማድረግ የለብህም። የዕለቱ መረጃዎች እነኚህ ነበሩ። ቻናሉን ሰብስክራይብ አድርጉ። 1000 ያስገቡኝ።